በአሁን ሰዓት ወሳኝ ነገር ነው ብዬ የማስበው ስኪል ነው። ስኪል ከሌላችሁ ላይክ ነቲንግ ነው የሚሆነው። ዲግሪያችሁ እዛችሁ መምጣት ወይም የሆነ ቦታ ሄዳችሁ የሆነ ተቋም ሄዳችሁ ተምራችሁ መምጣት ምንም ትርጉም የለውም ማለት ነው። ምክንያቱም አሁን ተፈላጊነቱ እያነሰ ነው። ኤምፕሎይ ሆናችሁ እዚህ አዲስ አበባ ተቀምጣችሁ አፎርድ አድርጋችሁ መኖር በጣም ከባድ ነው። ስለዚህ ስኪል ኢዝ ሞር ዛን ዲግሪ የሚባለው ለዛ ነው። ስለዚህ የምትማሩት ትምህርት የእናንተ የወደፊታችሁን ፊውቸር ዲስቲኔሽናችሁን ዲፋይን ማድረግ ይኖርበታል። ካልሆነ አይ እንደዚህ ፊልድ ገብቻለሁና ይሄን ፊልድ ልማር የሚባል ነገር ኦሬዲ መጨረሻው ቫሉሌስ ነው የሚሆነው ማለት ነው። እኔ ኦሬዲ እንዳልኳችሁ በዚህ ቻናል ሼር የማረጋችሁ እኔ ያለፍኩበትን ያየሁትን የተማርኩትን ሼር የማረጋችሁ ይሆናል ማለት ነው። ስለዚህ ውጭ ወጥተው የሚያገኙት ቫሊዩ መጀመሪያ በለፉት በጣሩት ካልሆነ ኦሬዲ ትርጉም የለውም ማለት ነው። መልፋት ያን ዓመት ማሳለፍ እነዛን ቻሌንጆች ካምፓስ ያለውን ነገር እንዲታቃላችሁ ምግቡም ያን ያክል አፎርድ የሚያደርግ ላይሆን ይችላል። ዶርምም ያለው ሲቹዌሽን በጣም ከባድ ነው፣ ክራውድ ነው፣ ቀውጢ ነው። ስለዚህ ያ ነገር አንድ ቻሌንጅ የሚያደርግ ነገር አለ ማለት ነው። ምን እያልኩ ነው? ኦሬዲ ዛሬ የምትማሩት የነገ ዲስቲኔሽናችሁን ዲፋይን የማያደርግላችሁ ከሆነ ምንም ትርጉም የለውም። ስኪል ተማሩ። ላይክ አሁን ባለንበት ወይም ለቀጣይ ለሚመጣው ዘመን ምንም ኤክስፓየር የሚያደርጉ ፊልዶች ልንገራችሁ። የመጀመሪያው ዲጂታል ማርኬቲንግ ነው። ሁለተኛው ኮንቴንት ክሬሽን ነው። ኦኬ እናንተ በፈለጋችሁት ወይም ደግሞ ችሎታ አለን ብላችሁ ባሰባችሁት ኮንቴንት ዲዛይነር ወይም ክሬተር መሆን ነው ዋናው ነገር። ሌላው ስለ ኮዲንግ፣ ስለ ፓይተን፣ ስለ ፕሮግራሚንግ ላንጉዌጅ፣ ስለ ዌብ ዴቨሎፕመንት ስኪል ካላችሁ እነዚህን ስኪሎች ተማሩ ብዬ እኔ እንደ ሪኮሜንዴሽን እነዚህን ጠቁማችኋለሁ ማለት ነው። እርግጥ አሁን ባለንበት ኮምፒውቲንግ ፊልድ ገብታችሁ ምንም ፌል የምታደርጉት ነገር የለም። ሶፍትዌር ኢንጂነሪንግ ኦር ኢንፎርሜሽን ቴክኖሎጂ ኦር ኢንፎርሜሽን ሲስተም ብትማሩ ምንም ፌል የምታደርጉበት ወይም ወጥታችሁ ፕራይቬትሊም ወይም ደግሞ ለራሳችሁ የራሳችሁን ተቋም ገንብታችሁ ፖሲብል ዌዎችን ሰርች አድርጋችሁ መስራት የምትችሉበት ዲፍረንት ዌዎች አሉ ማለት ነው። ስለዚህ ኮምፒውቲንግ ፊልድ መርጥላችኋለሁ ማለት ነው። ሜቢ አሁን ኮመን ኮርስ ዩኒቨርሲቲ እየወሰዳችሁ ያላችሁ አብዛኞቻችሁ ላይክ ምን ፊልድ እንግባ ምን ዲፓርትመንት እንግባ እያላችሁ አብዛኞቻችሁ ግራ ይገባችኋል ወይም የምትጠይቁም አላችሁ። ስለዚህ ኮምፒውቲንግ ፊልድ ብትገቡ ላይክ በኋላ ወጥታችሁ አሁን እንዳልኳችሁ እነዚህ ዲጂታል ማርኬቲንግ፣ ኮንቴንት ክሬሽን፣ ላይክ ግራፊክ ዲዛይን የምንላቸውን ነገር ለመማር በጣም ቀላል ነው የሚሆንላችሁ ማለት ነው። መንገዱን ያሳጭርላችኋል። ኢዚ ዌይ ነው ለእናንተ የሚሆነው። ሌላ ዲፓርትመንት ገብታችሁ ወደ እነዚህ ዲፓርትመንቶች ከምትመጡ ኖርማሊ ኮምፒውቲንግ ፊልድ ገብታችሁ ላይክ አፕግሬድ ለማድረግ ብትፈልጉ እንኳ ተያያዥነት ወይም ደግሞ ሪሌሽን ይኖረዋል ማለት ነው። ስለዚህ ባገኛችሁት አጋጣሚ ኮምፒውቲንግ ፊልድ እኔን እመኑኝ ተማሩ። መጨረሻ ላይ እኔን ታመሰግኑኛላችሁ። እንግዲህ ሁላችንም ይለያያል። የመጨረሻ ዓላማችን ወይም ደግሞ የምንፈልገው ነገር ሊለያይ ይችላል። በእርግጥ በፈለጋችሁት ሴክተር ትማራላችሁ፣ ግን የመጨረሻ ዲስቲኔሽናችሁን ዲፋይን የማያደርግላችሁ ከሆነ ኢት ኢዝ ነቲንግ ነው የሚሆነው ማለት ነው። ስለዚህ ግራፊክ ዲዛይን ኦሬዲ በዚህ ቻናል አሁን በዚህ ሼር ባደረግኩላችሁ ቻናል ኦሬዲ ፕሮሰስ ላይ ነን ሬዲ ለመሆን ግራፊክ ዲዛይን ኮርሶችን እንሰጣለን which is virtual ነው። ይህ ደግሞ አንድ ለወጣቱ ተርኒንግ ፖይንት ይሆናል ብለን ስላሰብን ነው። ኢምፐርሰን ከሆነ በጣም ከባድ ነው የሚሆነው። ምክንያቱም ቨርቹዋሊ የሚሰጥና ኢምፐርሰን የሚሰጡ ኮርሶች ይለያያሉ። ቨርቹዋሊ ከሆነ you can access anywhere እናንተ የትኛውን ቦታ ሆናችሁ ኮርሶችን መከታተል ትችላላችሁ ማለት ነው። ነገር ግን ላይክ ኢምፐርሰን ከሆነ within a limited space time ከሆነ ብዙም ለእናንተ ያን ያክል አማራጭ ላይኖር ይችላል ማለት ነው። ያን በማሰብ ቨርቹዋል የሆነ ዲጂታል ማርኬቲንግ ኤጀንሲ ኦሬዲ ፕሮሰስ ላይ ነን። ይህ ካለቀ ኦሬዲ ለወጣቱ ለሁላችንም እንደ ተርኒንግ ፖይንት ይጠቅመናል ማለት ነው። ይሄኛውን ዲጂታል ማርኬቲንግ ስናስብ ኦሬዲ ብዙ አግሪመንቶች እያደረግን ያለነው ከትምህርት ሚኒስቴር ጋራም ከሌሎች የትምህርት ቢሮ ሰራተኞች ጋራም ፕሮሰሱን ኦሬዲ ቬሪፋይድ ለማድረግ አንዳንድ ፕሮሰሶች ላይ ነን። ኦሬዲ ያኛው ካለቀልን ወደ ስራ እንገባለን ማለት ነው። እንግዲህ በዚህ ዲጂታል ማርኬቲንግ ኤጀንሲ
እንዳልኳችሁ አሁን ኮመንሊ ያሉት ኢመርጂንግ ቴክኖሎጂዎች ሁሉንም የምንሰጥ ይሆናል። በእያንዳንዱ ኦሬዲ ፕሮፌሽናል የሆኑ እውቀት ያላቸው በየዘርፉ ኦሬዲ ምንመድብ ይሆናል ማለት ነው በተቻለ መጠን። ምክንያቱም እነዚህ ዲጂታል ማርኬቲንግ የሚባሉት እነ ኮንቴንት ክሪኤሽን፣ ግራፊክ ዲዛይን የሚባሉት ላይክ ኮንሴፕቶቹ ብቻ አይደለም፣ ወደ ውስጥ ሲገባ በጣም ሰፋ ያሉ ስለሆኑ ብዙ ነገር ያስፈልጋል ማለት ነው። ስለዚህ ጥሩ ጥሩ ሌክቸሮች ኦሬዲ ፕሮቫይድ የምናደርግ ይሆናል በየዲፓርትመንቶቹ። እንግዲህ ይሄንን ቨርቹዋል ካደረግን የትኛውም ካምፓስ ያለ ተማሪ ጀስት ትምህርቱን ኖርማል ሬጉላር ክላሱን ኦሬዲ ፎሎ እያደረገ ይሄኛውን ደግሞ እንደ አዲሽናል ፎሎ አፕ እንዲያደርግ የሚያስችልበትን ሲቹዌሽን ክሬት እናደርጋለን ማለት ነው። ያም ደግሞ መጨረሻ ላይ እንደ ተርኒንግ ፖይንት ይሆናቸዋል ማለት ነው። እንዳልኳችሁ ሳምዌር ሄደው በተመረቁበት ወይም ደግሞ ግራጁዌት ባደረጉበት ስራ ባያገኙ እንኳን በዚህኛው ፖሲብል ወይ ተጠቅመው አዲሽናል ግብአቶችን አግኝተው በፈለጉት አማራጭ እንዲጠቀሙ ያስችላቸዋል ማለት ነው። ይህንን አስበን ነው አንድ ቨርቹዋል ያደረግነው ማለት ነው። ቨርቹዋል ሲሆን እንዳልኳችሁ የትኛውም ቦታ ያለ ተማሪ ይህንን ኮርስ መከታተል ይችላል። ሜቢ ስለ ጊዜው እና ስላሉት ኮርሶች ለወደፊት የምነግራችሁ ይሆናል። ግን እኛ እንደ ተርኒንግ ፖይንት ያሰብነው ላይክ ይህንን ዲጂታል ቨርቹዋል አክሰሶችን ኢንስታል ለማድረግ ስናስብ የሚሰጡ ኦንላይን ኮርሶች አሉ፣ ኮመንሊ ሁላችሁም የምታውቁት። ከኮርሱ ባሻገር ግን ላይክ ኪውዞች፣ አሳይመንቶች ፋይናል መጨረሻ ላይ የሚሰጡ ይሆናል። በዛ ፓራዳይም ሄደን ነው ይህን ሰርቲፊኬሽን መስጠት የምንችለው ማለት ነው። ፕላስ እያንዳንዱ ተማሪ በዚህ ቨርቹዋል አክሰስ ኦሬዲ የሚፈልገውን ነገር መጠየቅ ይችላል። ይህ አንድ አማራጩ ነው። ሁለተኛ በተሰጠው ኮርስ ወይም ደግሞ እሱ በተነገረው ስራ ላይ ብቁ መሆኑን ለማረጋገጥ የሚከዱ ሴናሪዮዎች ይኖራሉ ማለት ነው። በዛ ስኬጁል ላይ በዛ ፕሮሲጀር ነው እንግዲህ ይህን ሰርቲፊኬሽን ለግለሰቡ ኦር ለተማሪው ቬሪፋይድ ነው ብለን ካሰብን ወይም ብቁ ሆኗል ብለን ካሰብን እንግዲህ ከትምህርት ሚኒስቴር ጋር ያለውን ነገር አግሪመንት ፈጥረን በኋላ ፍሪ ሆኖ የትኛውን ቦታ ሄዶ በዚህ ዲጂታል አክሰሶች ወይም ቨርቹዋል አክሰሶች እንዲጠቀምና ያለውን ነገር ወይም በፈለገው ፖሲብል ዌይ አክሰስ ማድረግ እንዲችል ነው ኦሬዲኛ እያሰብን ያለ ነው ማለት ነው። ስለዚህ አብዛኞቻችሁ የዩኒቨርሲቲ ተማሪ ከሆናችሁ እንዲሁም የሃይ ስኩል ተማሪ ከሆናችሁ በዚህ ኦንላይን ኮርስ ላይ መሳተፍ ይኖርባችኋል። ራሳችሁን በዌብ ዲዛይን፣ በፓይተን፣ በፕሮግራሚንግ ላንጉዌጅ ራሳችሁን ባሁን ባለንበት ታይም አበለጸጋችሁ ማለት ላይክ ምን ልበላችሁ፣ መጀመሪያ መግቢያ ላይ እንደነገርኩት ነው። ናው ኢዝ ዘ ራይት ታይም፣ አሁን ያለንበት ትክክለኛ ሰዓቱ ነው ማለት ነው። ስለዚህ ሁላችሁም ወደፊት ለምንለቃቸው በዚህ ቻናል ለማሳውቃችሁ ይህንን ቻናል ሰብስክራይብ ያደረጋችሁ ፎሎው ማድረግ ትችላላችሁ። በቅርብ እንዳልኳችሁ እንደሚሆን ተስፋ አደርጋለሁኝ። እንግዲህ ቀጣይ ምን ይሆናል የሚለውን በዚህ በክፍል 2 3 እያልኩኝ የምቀጥልላችሁ ይሆናል። ለዛሬ ይሄንን ነው ይዤላችሁ የመጣሁት። ይሄን ቻናል ሰብስክራይብ፣ ሼር ማድረግ አይረሳ። አመሰግናለሁ።